ሰላም ሰላም ውድና የተከበራችሁ የካላቦይ ቻናል ቤተሰቦች እንዴት ናችሁ? ሰላም ነው? አከም ነገ ጅርቱ ፈዩማ ነገኝ ወዳዳ ኦሮምኛ እየተማራችሁ ነው። ይሄ ቻናል ኦሮምኛ የምንባልበት ቻናል ነው። ለቻናሉ አዲስ ሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጠይቃችኋለሁ። ከዚህ በፊት የነበሩትን ቪዲዮዎችም ስላሉ እሱን ማየት ትችላላችሁ። ወሪ አማርፈስ በረቹ በርባደን ቻናል አከናጀረት አረጋችሁን የደንዴሱ አከራ በረተን አብዲ ቀባ እንደምትማሩበት ተስፋ አደርጋለሁ። ዛሬ ይዤላችሁ ስለ ሄና ነው። ክፍል 22 ላይ ደርሰናል። ቱታ ዲደሚላፍ መፈረገኘ ጅራ ከናራ እስኒ ፍዴዱፌ ዋይ ሄና ላላ ሄናን ማልኒ ከንጅሩራ ካስነ ይቹላ ሄናን አፋን ኦሮሞ ከሰት ቴንስ ደማ ቴንስ ይባላል። ሄና ኦሮምኛ ውስጥ እና እስቲ በኦሮምኛ ውስጥ ሄናዎችን እንዴት እናያለን የሚለውን አንድ ባንድ እናያቸዋለን። ዛሬ ይዤላችሁ መጣሁት ሄና ወይም ቴንስ ሶስቱን ነው። ፕሬዘንት ቴንስ፣ ፓስት ቴንስ እና ፊውቸር ቴንስ የሚባሉትን ነው ይዤላችሁ የመጣሁት። እነዚህ ሶስቱም በኦሮምኛ ምን ምን እንደሆኑ አንድ ባንድ ከነ ኤግዛምፕል እናያለን ማለት ነው። ሰዳንከና ፕሬዘንት ቴንስ፣ ፓስት ቴንስ፣ ፊውቸር ቴንስ ፈኪኝ ሳውጂን ኒላላ ነዳወዳ ተከታተሉኝ። አሁን አንድ ባንድ እናያቸዋለን። ለምሳሌ ፕሬዘንት ቴንስ ስናይ ፕሬዘንት ቴንስ ምንድነው? ፕሬዘንት ቴንስ ማለት the present tense is used to denote that which pertains to the present time ወንቶታ የሮ አማድረ ፕሬዘንት ረት ደላጋማን ጀቹራ አሁን ላይ እየሰራናቸው ያለውን ወይም ደግሞ እያደረግን ያለውን ነገር ችሎታም ይሁን ምንም ምን ገልጽበት ፕሬዘንት ቴንስ ነው የሚባለው። እነሱ ለምሳሌ በኤግዛምፕል ስናያቸው ናን ጠበዳ ይላል። ናን ጠበዳ ይጫወታሉ ነው። አይ ፕሌይ ነው በእንግሊዝኛ ፕሬዘንት ቴንሱ ማለት ነው። ይጫወታሉ ካለ ይጫወታሉ አይ ፕሌይ ነው። በኦሮምኛ ናን ጠበዳ ፕሬዘንት ቴንስ ማለት ሄና አሚና ይባላል በኦሮምኛ እና ናን ጠበዳ ይጫወታሉ አይካን ማድረግ ይችላል ማለት ነው። አሁን ላይም ማለት ነው። ኒ ጠበቲ ትጫወታለች ይላል። ኒ ጠበቲ ትጫወታለች ሺ ፕሌይስ። እነዚህ ፕሬዘንት ቴንሶች ናቸው ማለት ነው። ኒ ጠበታ እና ምን መሰላችሁ? አሁን ወደ አፋን ኦሮሞ ስንመጣ ኦሮምኛ ላይ የምናያቸው ፕሬዘንት ቴንሶቹን ስንሰራ ማድረጉን እንደሚችል ነው የምናየውና ለምሳሌ ነን ሲል ይሄኛው ማለት ነው። ነን ደንዳ ቢላውን እችላለሁ ማለት ነው። ነን እያለ ነን ዴማ ይሄዳሉ፣ ነን ዱፋ እመጣሉ። ግን ነን ኛዳ ካለ እበላለሁ ነው። ነን እያለ አሁን ራሱን ነው የሚገልጸው ማለት ነው። ይሄ ሰውዬ ማለት ነው ሲናገር። ኒ ካለ ደግሞ እነዚህዎቹ ኒ ሲል ለምሳሌ ራሱም ይሆናል ሌላም ሰው ይሆናል። ለምሳሌ ኒ ጠበታ ካለ ይጫወታል ነው ይሄኛው። ኒ ጠበቲ ካለ ደግሞ ትጫወታለች ነው። አያችሁ? ኒ ጠበቲ ትጫወታለች፣ ኒ ጠበታ ይጫወታል። ነን ጠበዳ ሲል ደግሞ ይጫወታሉ። ነን ሲል ለራሱ ነው ያደረገው ማለት ነው። ነን ጠበዳ ሲል ለራሱ ነው። ኒ ዴምቲ ቢል ለምሳሌ ትሄዳለች ነው። ኒ ዱፋ ቢል ይመጣሉ እና ኒ ያለ ሲል ለማን ነው? ለዩ ለሚለው ማለት እሷ ወይም እሱ ይገልጽበታል ማለት ነው። ኒ ያለ ሌላ ምንድነው? ኒ ጠበቲ አይተናል። ኒ ጠበቱ ይጫወታሉ ነው። ይሄ ኒ ጠበቱ ይጫወታሉ ዘይ ፕሌይ ነው። ኒ ጠበቱ፣ ኒ ጠበቲ፣ ኒ ጠበታ። ነን ጠበዳ ሲል ደግሞ ይጫወታሉ ነው ማለት ነው። ወደ ራሱ ሲመለስ ኒ ጠበና ይላል። እዚህ ጋር ደግሞ ራሱን ያካታል ማለት ነው። እዚህ ጋር ኒ ጠበና እንጫወታለን ነው እኛ ማለት ነው። ኒ ያለና ጠበና እንጫወታለን ዊ ፕሌይ አረ ራሱንም አካተተ ማለት ነው። እዚህ ጋር ኒ ጠበና አለ እንጫወታለን። ኒ ጠበና እንጫወታለን። ሁለተኛ ላይ ደግሞ ሄና ደርቤ ወይም ፓስት ቴንስን እናያለን። ፓስት ቴንስ ወይም ሄና ደርቤ ቅርብ ኃላፊ ጊዜ ነው የሚለው። ሄና ደርቤ ማለት ደግሞ ያለፈ ነው። በቅርብ እንትን ያለፈ ማለት ነው። ውጤቱ ያለ እንትን ለምሳሌ
wanta yeruma kana kaluu kanatti darbee jechuudha. Wanta kun haa ta'u wanta kaluma kanatti arginee wayi yeruma kanatti yeroo gabaabaa keessatti darbee jechuudha. እና fakkeenyaaf nan faarfadhe ይላል እዚህ ጋር nan faarfadhe ዘመርኩ አድርገዋለች ማለት ነው። በቃ ዘምራለች ማለት ነው። ነን ፋርፈዴ ነን እያለ ነው። አሁን እዚህ ጋር ይሄንን በትኩረት እንትን በሉ። ነን ሲል ለራሱ ነው። ኒ ካለ ደግሞ ለሌላ ሰው ነው የሚሆነው ማለት ነው። ለምሳሌ ኒ ያለና ፋርፈቴ ኒ ፋርፈቴ ካለ ዘመረ ነው። ኒ አለና ፋርፈቴ ፋርፈቴ ሲል ለሴት ነው፣ ዘመረች ማለት ነው። ፋርፈቴ ካለ ደግሞ ለወንድ ነው፣ ዘመረ ማለት ነው። ነን ፋርፈዴ ካለ ደግሞ ዘመርኩ ነው፣ ለራሱ ማለት ነው። እና እነዚህ እንዴት ነው የምንለያቸው? ለምሳሌ ፓስቴንስ ላይ ወይም ሄና ደርቢ ላይ ስናያቸው እቺ ኢ ያለች መጨረሻ ላይ ያለችው ኢ ያለፈ መሆኑን ነው የሚያሳየው። በኦሮምኛስ ብዙዎቹ ይጠቀሟታል ኢን ማለት ነው። ዴሜ ዱፌ ኢ መጨረሻ ላይ ያለ ሲሄድ ፓስቴንስ መሆኑን ያሳየናል ማለት ነው። እዚህ ጋር ራሱ አሁን ነን ፋርፈዴ ዘመርኩ ነው። አይሳንግ ኒፋርፈቴ ዘመረ። ኒፋርፈቴ ካለ ደግሞ ዘመረች፣ በቃ አድርገዋለች ማለት ነው። ያለፈ ነገር ሆኗል፣ ያ ነገር ዘምራለች፣ ጨርሳለች ማለት ነው። ፋርፈቴ በቃ አድርገዋለች ማለት ነው። በቅርበት ያለፈ ነገር ማለት ነው። ኒፋርፈኔ ይላል እዚህ ጋር ደግሞ እነማ እኛ ማለት ነው። ኒ ያው እዚህ ጋር ራሱንም ሲያካት ኒን ይጠቀማል ማለት ነው። ኒፋርፈኔ ዘመርን ይላል። ኒ ፋርፈኔ ዘመርን ማ እኛ። ኒ ፋርፈተን ዘመሩ ማ እነሱ። ኒ ፋርፈተን ዘመሩ። ኒ ፋርፈኔ ዘመርን። እዚህ ጋር ኒ ፋርፈቴ ለሴት ነው፣ ዘመረች። ኒ ፋርፈቴ ዘመረ። ኒ ፋርፈዴ ዘመርኩ እያለ አንድ ባንድ ይገልጻቸዋል ማለት ነው። ኒ ፋርፈተን አለ እዚህ ጋር ደግሞ እነማን እነሱ። ኒ ፋርፈተን ዘመራችሁ። ኒ ፋርፈተን ነው የሚለው ዘመሩ። እነማን እነሱ ዩ ይላል ዩሳንግ። ኒ ፋርፈተን ኒ ፋርፈቴ ድጋሚ እዚህ ጋር ኒ ፋርፈቴ ዘመርክ ዘመርሽ ማለት ነው። ኒ ፋርፈቴ እንደ ጥያቄ አድርጎ ማለት ነው። ኒ ፋርፈቴ ዘመርክ ወይም ዘመርሽ ዩሳንግ ነው። ኒፋርፈቴ ኒፋርፈቴ ይሄ ደግሞ ለሴቷ ማለት ነው። ዘመረች ኒፋርፈቴ ዘመረች። ኒፋርፈቴ ሲል ደግሞ እዚህ ጋር ዘመርክ ዘመርሽ ነው። ኒፋርፈቴ ሲል ደግሞ ድጋሜ ዘመረች ነው። እዚህ ጋር ሺ ሳንግ ይላል ዩሳንግ እዚህ ጋር ኒፋርፈተን ኒፋርፈተን ኒፋርፈቴ ኒፋርፈቴ ዘመረች ማለት ነው። እዚህ ጋር እነዚህን አንድ ባንድ ልዩነቱን ማወቅ አለባችሁ፣ መያዝ አለባችሁ። ኒ ተጳቴ ይላል። አሁን እዚህ ጋር ደግሞ ኒ ተጳቴ ተጫወተ፣ ተጫወተች። ኒ ተጳቴ ሲል ደግሞ ተጫወተች ማለት ነው። ኒ ተጳቴ ተጫወተ፣ ኒ ተጳቴ ሲል ደግሞ ተጫወተች ማለት ነው። ኒ ተጳተን አሁን ተን ሲል አሁን እዚህ መጨረሻ ላይ ያሉት ብዙ መሆኑን ነው የሚያሳየው። ኒ ተጳተን ሲል ደግሞ እነሱ ተጫወቱ ማለት ነው። ኒ ተጳተን ተጫወቱ፣ ተጳተን ይጅረን ማለት ነው። ተጫወቷን ተጫወቱ። ኒ ተጳተን ነን ዴቦዴ ጠማኝ ይላል። በቃ ኦሬዲ ሀፕን አድርጓል ማለት ነው ያ ነገርና ጠምቶታል። ነን ዴቦዴ አለ ጠማኝ ማለት ነው። አይ ቢካም ትርስቲ ማለት ነው። እና ነን ዴቦዴ ጠማኝ ማለት ነው። ኒ ተጳቴ ተጫወተ፣ ኒ ተጳቴ ተጫወተች፣ ለሴትም ለወንድም ማለት ነው። ኒ ተጳቴ ተጫወተች ነው። ነን ዴቦዴ ጠማኝ ነው። ኒ አርቴ ተናደደች ነው፣ ተናዳለች ማለት ነው። ኒ አርቴ እሷ። ኒ አሬ ቢል ኖሮ ደግሞ ለወንድ ነው የሚሆነው፣ ተናደደ ይሆን ነበር ማለት ነው። እና ኒ አርቴ ለሚለው ለሴት ስለሆነ ተናደደች፣ ሺቢካም አንግሪ ማለት ነው። ተናደደች። ኒ አርቴ ተናደደች። ኢሰቲ ኮልፈን
አሁን ያደረጉትን ነገር ነው ስለ ፓስት ቴንስ ስናወራ እያየን ያለ ነው ማለት ኢሰቲ ኮልፈን ማለት ሳቁበት ማለት ነው። they laughed at him ይላል ሳቁበት ኢሰቲ ኮልፈን ኢሰቲ ማለት እሱ ማለት ነው። ኢሰቲ እና እሱ ላይ ነው ሳቁት ማለት ነው። ሳቁበት ኢሰቲ ኮልፈን they laughed at him ወጋ ቶኮ ሀራ ፉዴ ወጋ ቶኮ ሀራ ፉዴ የዛሬ ያገባው የዛሬ አመት ነው። ያገባው የዛሬ አመት ነው። ወጋ ቶኮ ሀራ ፉዴ ማሱ የሚሪድ የሪር ኤጎ ይላል እና እዚህ ጋር ወጋ ማለት አመት ነው። ቶኮ አንድ ነው። ሀራ ዛሬ ነው። ፉዴ አገባ ነውና የዛሬ አንድ አመት ነው ያገባው ማለት ነው። ወጋ ቶኮ ሀራ ፉዴ ያገባው የዛሬ አመት ነው። ነሚቻ ፊዴ ነሚቻ ፊዴ ሰውየውን አመጣ አድርጎታል ማለት ነው። ያ ነገር በቃ ተደርጓል ኦሬዲ እና ነሚቻ ፊዴ ማለት ሰውየውን አመጣ ማለት ነው። እቺን ኢን ማየት አለባችሁ። ብዙዎቹ ላይ አለች መጨረሻ ላይ ፊዴ ካለ አመጣ ማለት ነው። ማንን? ሰውየውን ነሚቻ ማለት ነው። በኦሮምኛ ሰውየው ማለት ነሚቻ ነው። ነሚቻ ፊዴ ማለት ሰውየውን አመጣ ማለት ነው። ሂብሮት ዘማን ይላል። አህመድ ጉየት ሲአሸን ሰገደ አህመድ ጉየት ሲአሸን ሰገደ አህመድ ጉየት ሲአሸን ሰገደ ማለት አህመድ በቀን 5 ጊዜ ይሰግዳል ማለት ነው። አህመድ በቀን 5 ጊዜ ይሰግዳል። አህመድ ፕሬይስ 5 times a day በቀን 5 ጊዜ ይሰግዳል። አህመድ ጉየት ሲአሸን ሰገደ አህመድ በቀን 5 ጊዜ ይሰግዳል። መነኮ ቢቴ መነኮ ቢቴ መነኮ ማለት ቤቴ ማለት ነው። ቤቴን ገዛ። መነኮ ቢቴ ቢቴ ማን ነው የገዛው? እሱ ማለት he bought my house መነኮ ቢቴ መነኮ ቢቴ ቤቴን ገዛ። ኪታብቻ ነን ፉዴ ኪታብቻ ነን ፉዴ መጽሐፉን ወሰድኩ መጽሐፉን ወሰድኩ። ኪታብቻ ነን ፉዴ መጽሐፉን ወሰድኩ ማለት ነው። በልበልቻን በኔ በልበልቻን በኔ በሩን ከፈትኩ። በልበልቻን በኔ በሩን ከፈትኩ ማለት ነው። አይ ኦፕንድ ዘ ዶር ከፍቼዋለሁ ማለት ነው። መናን ገኤ መናን ገኤ ቤት ደረስኩ። መናን ገኤ ቤት ደረስኩ። አይ አራይቭድ ሆም መናን ገኤ ቤት ደረስኩ ማለት ነው። ፎኒን አፌሌ በቃ ያደረጋቸው ነገር አሁን እያወራ ነው ማለት ፎኒን አፌሌ ስጋ ቀቀልኩ። ፎኒን አፌሌ አይ ኩክድ ሚት ማለት ነው። ስጋ ቀቀልኩ። ፎኒን አፌሌ ስጋ ቀቀልኩ ማለት ነው። ላቀናን ኛዴ ላቀናን ኛዴ ምሳ በላሁ። አይ ኤት ላንች ላቀናን ኛዴ ምሳ በላሁ። ሀርካክ ኮን ቁልቁሌፈዴ ሀርከ ኮን ቁልቁሌፈዴ እጄን አጸዳሁ። ሀርካ ኮን ወደዚህ ነው። ሀርከ ኮን ቁልቁሌፈዴ እጄን አጸዳሁ። አይ ክሊንድ ማይ ሃንድ ቁልቁሌፈዴ ማለት አጸዳሁ ማለት ነው። ምን እጄን ሀርከ ኮን ማለት ነው። መርጋን ገራ አሰላ ዴሜ መርጋን ገራ አሰላ ዴሜ መርጋ ወደ አሰላ ሄደ። መርጋን ገራ አሰላ ዴሜ መርጋ ወንቱ አሰላ ይላል። ዴሜ ጅራ ሄዷን ማለት ነው። መርጋን ገራ አሰላ ዴሜ ዴሜ ማለት ሄደ ማለት ነው። ገራ ማለት ወደ ማለት ነው። ዱበርቲቲን ቡና ዱግዴ ዱበርቲቲን ቡና ዱግዴ ሴትዮዋ ቡና ጠጣች። ዱበርቲቲን ቡና ዱግዴ ሴትዮዋ ቡና ጠጣች። ዳቦን ኛዴ
ዳቦ ነው። ዳቦን ኛዴ ዳቦ በላሁ ማለት ነው። ዳቦ ኛዴ ማለት ዳቦ በላሁ ማለት ነው። አይ ኤት ብሬድ። እዚህ ጋር ደግሞ ሶስተኛው ፊውቸር ቴንስን እናያለን። ፊውቸር ቴንስ ደግሞ ምንድነው ያሉት? ፊውቸር ቴንስ ማለት ወደፊት ልናደርገው አሁን ልናደርግ የምንለውን ነገር ማለት ነው። ወንተ ጎዱ ሄኑ ከን አገርሲሱ ይቹዳ እስቲ ምንድነው ናንፋርፈዳ ይላል። ፈከኘፍ ገልቀበረት ናንፋርፈዳ ሶስቱንም አይተናል። ናንፋርፈዳ እዘምራለሁ ማለት ነው። አይሻል ሲንግ ሊያደርግ ነው ማለት ነው። ናንፋርፈዳ አይሻል ሲንግ እዘምራለሁ። ፊቸሩን ነው የሚያሳየው ሊያደርግ ነው ማለት ነው። ይሶ ኒፋርፈታ ሲል ይዘምራል። ዩል ሲንግ ይዘምራል ሊያደርግ ነው ማለት ነው። እሱ በቃ አሁን ሊያደርግ ያሉትን ነገር በምንድነው የምንገልጸው? ፊቸር ቴንስ ነውና በኦሮምኛ ላይ እነሱ ኒፋርፈቲ ካለ ፈክኘፍ ትዘምራለች ነው። ሺ ዊል ሲንግ ትዘምራለች። መቼስ ዘምራለች አይደለም ትዘምራለች ነው። መች ወደፊት ነው የሚሆነው ማለት ነው። ወደፊት ትዘምራለች። አሁን ትንሽ የሆነ ደቂቃ በኋላም ሊሆን ይችላል፣ ግን ትዘምራለች ነው እያለ ያለው። ኒፋርፈና እንዘምራለን። መች ወደፊት፣ አሁን ላይም ሊሆን ይችላል ከሆነ ደቂቃ ምናምን በኋላ፣ ግን ዊሻል ሲንግ ይላል። ፊቸር መሆኑን ነው የሚያሳየው። እንዘምራለን። ኒፋርፈና እንዘምራለን። ኒፋርፈቱ ይዘምራሉ። እነማ እነሱ። ኒፋርፈቱ ይዘምራሉ። ዜ ዊል ሲንግ። ኒፋርፈቱ ትዘምራላችሁ። ይዘምራሉ። ዩ ዊል ሲንግ ማለት ነው። ኒፋርፈቱ ማለት ትዘምራላችሁ፣ ይዘምራሉ ማለት ነው። ኒፋርፈታ ይላል። ኒፋርፈታ ትዘምራለህ ወይም ትዘምሪያለሽ ማለት ነው ለሴት። ኒፋርፈታ ትዘምራለህ ወይም ትዘምሪያለሽ ማለት ነው። ኒዴማ ነን ዴማ ለኔ ነው። አሁን ኒዴማ ቢል ይሄዳል ማለት ነው። እዚህ ጋር ግን ነን ስለሆነ ያለው ነን ዴማ ካለ ይሄዳለሁ ነው። አይ ዊል ጎ ማለት ነው። ነን ዴማ። እነዚህዎቹ ብዙዎቹ አአ ነው ያላቸው መጨረሻ ላይ። የቅድሙ ፓስት ቴንስ ላይ ኢኢ እቺኛዋ ኢ ነች ያለችው መጨረሻ ላይ ማለት ነው። እዚህኛው ግን አአ ይበዛል መጨረሻ። ነኛዳ ይላል። አሁን ነኛዳ ማለት እበላለሁ ማለት ነው። አይ ዊል ኢት። ነን ኛዳ እበላለሁ። አይ ዊል ኢት። ሲቲን ሂማ እነግርሃለሁ። አይ ዊል ቴል ዩ። ሲቲን ሂማ እነግርሃለሁ። አይ ዊል ቴል ዩ። ኒ መሪአና እንወያያለን ማለት ነው። ኒ መሪአና እንወያያለን። ዊ ዊል ዲስከስ። ኒ መሪአና እንወያያለን። ገረገበያ ኒዴምቲ። ገረገበያ ኒዴምቲ ወደ ገበያ ትሄዳለች። ሺ ዊል ጎ ቱ ማርኬት። ገረገባ ኒዴምቲ ወደ ገበያ ትሄዳለች። ሺ ዊል ጎ ቱ ማርኬት። ገረገባ ኒዴሙ አሁን ብዙ መሆናቸውን የሚያሳዩ ወደ ገበያ ይሄዳሉ ነው ያ። ዴምቲ ሲል ማንች እሷ ማለት ዴምቲ ቲ ነው የሚጠቀመው ለሴት። ኒኛቲ ኒዱግዲ እያለ መጨረሻ ላይ ብዙዎቹ እንደዛ ናቸው። ኦሮምኛ ላይ ኒዱፍቲ ሲል ትመጣለች ማለት ነው። ኒዴምቲ ሲል ደግሞ ወደ ገበያ ትሄዳለች። ገረገበያ ኒዴሙ ሲል ደግሞ ዴሙ መጨረሻ ላይ ያላቸው ብዙ መሆናቸውን ነው የሚያሳየው። ለምሳሌ ኒዱፉ ቢል ይመጣሉ ማለት ነው። ኒዱፉ ያላቸው ብዙዎቹ መጨረሻ ላይ ብዙ መሆናቸውን ያሳያል። ለምሳሌ ኒኛቱ ሲል ይበላሉ ማለት ነው። ኒኛቱ። ኒዱጉ ይጠጣሉ። ኒዱፉ ይመጣሉ። ኒረፉ ይተኛሉ። እያለ እንትን ይላል ማለት ነው። ግን ብዙዎቹ ላይ ላይሰራ ይችላል። ግን እንደ ኮንሰፕት ብትይዙ ታሪፍ ነው። ዛሬ ይሄንን ይመስላል። ስለተከታተላችሁኝ አመሰግናለሁ። እንደተከታተላችሁኝ በስርዓት ተስፋ አደርጋለሁ። ሌሎች ቪዲዮዎችን ለማየት እዚህ ጋር ታገኙታላችሁ። ከዚህ በፊት የተለቀኳቸውን ጥያቄ ሀሳብ ካላችሁ ኮመንት ላይ አስቀምጡልኝ፣ መልስላችኋለሁ። ይሄኛውም ሰፊ ስለሆነ ስለ ቴንስ በሌላ ቪዲዮ በሰፊው
በፓርት እያረኩ አቀርብላችኋለሁ። ይሄ ጀስት ለጅመር ያህል ለመክፈቻ ያህል ሶስቱ ምን እንደሆኑ ለማሳየት ነው። ሰፋ ስለሚል በደንብ አስረዳችኋለሁ። በሌላ ቪዲዮ ይዤላችሁ እመጣለሁ። በሌላ ቪዲዮ እስክንገናኝ ደህና ሁኑልኝ።